ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችን ጋር ቻት ስንደራረግ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ የኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ደጋግማችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሃይበሉን ደውሉልን፣ መማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው አጫጭር የተለመዱ ቃላቶችን እንዴት አድርገን በአማርኛና በአማርኛ በእንግሊዝኛ እንዴት እንጥፋለን የሚለውን አብረን የምናይ ይሆናል ማለት ነው። ልጀምር። ለምን ጠፋክ? አንድ ወንድማችን ተጠፋ። ለምን እንደጠፋ መጠየቅ ቢፈልጉ ለምን ጠፋክ ትሉታላችሁ ማለት ነው። ለምን ጠፋክ። በአንድ ላይ አማርኛው ምን ይላል? ለምን ጠፋክ ይላል። ለኤልኢ ም ኤም እንጠቀማለሁ፣ ን ኤን እንጠቀማለሁ። ለምን ጠ ቲናኢ ፋ ኤፍ ክ ኬ እንጠቀማለሁ። ጠፋክ ምን ይላል? በአንድ ላይ ለምን ጠፋክ ይላል። ለምን ጠፋክ። ኦኬ፣ ለምን የሚለው እንደዚህ ጣፍኩኝ፣ ጠፋክ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ኦኬ፣ ቀጣይ ደግሞ ሹፌሩ የለም። ሹፌሩ የለም። ኦኬ፣ ሹፌሩ የለም። ሹ ሁለተኛ ፊደል ናት። ኤስኤች ዩ ፌ ኤፍ ኢ ሩ አር እና ዩ ሹፌሩ የዋይ ለኤልኢ ም የምንጠቀማለን ማለት ነው። የለም በአንድ ላይ ምን ይላል? ሹፌሩ የለም ይላል። ሹፌሩ የለም። ሹፌሩ የሚለው እንደዚህ ጣፍኩኝ፣ የለም የሚለውን ደግሞ እንደዚህ ጣፍኩኝ። ሰው በአንድ ላይ ሹፌሩ የለም ይላል። ኦኬ፣ ኔክስት ደግሞ ለምን አትማርም? ለምን አትማርም? ይቅርታ፣ ለምን አትማሪም? ለምን አትማሪም። ለኤልኢ ም የምንጠቀማለን፣ ን ኤን እንጠቀማለን። ለምን አ ኤን እጠቀማለሁ፣ ት ቲ እንጠቀማለሁ፣ ማ ኤም ኤ ሪ አር እና አይ ም ኤም እንጠቀማለሁ። አትማሪም በአንድ ላይ ምን ይላል? ለምን አትማሪም ይላል። ለምን የሚለው እንደዚህ ጣፍኩኝ፣ አትማሪም የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ ለምን አትማሪም። ኦኬ፣ ቀጣይ ደግሞ ቤት ገዛሁ። ቤት ተገዛችሁ ምን ብላችሁ መጣፍ ትችላላችሁ ማለት ነው። ቤት ገዛው ማለት እንችላለን ማለት ነው። ቤት ገዛው። ቤ ቢና ኢ ት ቲ ነው የምንጠቀም እዚህ ጋር። ኤ በስህተት ናት። ቤት ገ ጂኢ ዛ ዜድ ኤ ሁ ኤች ዩ ገዛው። በአንድ ላይ ምን ይላል? ቤት ገዛው ይላል። ቤት የሚለውን እንደዚህ ጣፍኩኝ፣ ገዛው የሚለውን ደግሞ እንደዚህ ጣፍኩኝ። ሶ በአንድ ላይ ቤት ገዛሁ። ኦኬ፣ ቀጣይ ደግሞ መቼ ትመጫለሽ? አንድ እህታችን መቼ እንደምትመጣ መጠየቅ የምፈልግ ምን ብለን እንጠይቃታለን ማለት ነው? መቼ ትመጫለሽ ብለን እንጠይቃታለን ማለት ነው። መቼ ትመጫለሽ። መ ኤም ኢ ቼ ሲ ኤች ኢ በአንድ ላይ መቼ ይላል። ት ቲን እጠቀማለሁ። መ ኤም ኢ ጣ ቲናኤ ለ ኤል ኢ ሺ ኤስ ኤች እንጠቀማለን። ትመጫለሽ። ሶ በአንድ ላይ መቼ ትመጫለሽ ይላል። መቼ የሚለው እንደዚህ ጣፍኩኝ፣ ትመጫለሽ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። መቼ ትመጫለሽ። ኦኬ፣ ቀጣይ ደግሞ ዛሬ የለሁም። ዛሬ ከሌላችሁ ምን ብላችሁ መናገር ትችላላችሁ ማለት ነው? ዛሬ የለሁም ትላላችሁ ማለት ነው። ዛሬ የለሁም በአንድ ላይ ዛሬ የለሁም። ዛ ዜድ ኤ ሬ አሪ ዛሬ የ ዋይ እና ኢ ለ ኤል ኢ ሁ ኤች ዩ ም ኤም እንጠቀማለን። የለሁም በአንድ ላይ ምን ይላል? ዛሬ የለሁም ይላል። ዛሬ የለሁም። ዛሬ የሚለው እንደዚህ ጣፍኩኝ፣ የለሁም የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው።
ዛሬ የለሁም። ኦኬ። ቀጣይ ደግሞ በጣም ደከመኝ። በጣም ደከመኝ። የአማርኛው ልድገመው። ምን ይላል? በጣም ደከመኝ። በአንድ ላይ በጣም ደከመኝ ይላል። በቢኢ ጣ ቲኤ ም ኤም እንጠቀማለሁ። በጣም ደ ዲኢ ከ ኬኢ መ ኤምኢ ኝ ጂን እንጠቀማለን ማለት ነው። በጣም ደከመኝ። ኦኬ። በጣም የሚለው እንደዚህ ጣፍኩኝ። ደከመኝ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ በጣም ደከመኝ ይላል። ኦኬ። ቀጣይ ደግሞ ስራ አቁሜያለሁ። ስራ ካቆምን ምን ብለን መናገር እንችላለን ማለት ነው? ስራ አቁሜያለሁ ማለት እንችላለን ማለት ነው። ስራ አቁሜያለሁ። በአንድ ላይ አማርኛው ምን ይላል? ስራ አቁሜያለሁ ይላል። ስ ኤስ እንጠቀማለሁ። ራ አር እና ኤ ስራ። አ ኤ እንጠቀማለሁ። ቁ ኬና ዩ ሚ ኤም አይ ለ ኤል ኢ ሁ ኤች ዩ አቁሜያለሁ። በአንድ ላይ ምን ይላል? ስራ አቁሜያለሁ ይላል። ስራ የሚለውን እንደዚህ ጣፍኩኝ። አቁሜያለሁን የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ኦኬ። ቀጣይ ደግሞ ችግር የለውም። ችግር የለውም። በአንድ ላይ ችግር የለውም ይላል። ች ሲኤች አይ ግ ጅ እንጠቀማለሁ። ር አር እንጠቀማለሁ። ችግር የዋይኢ ለኤልኢ ው ደብሊው እንጠቀማለሁ። ም ኤም እንጠቀማለሁ። የለውም ምን ይላል? በአንድ ላይ ችግር የለውም ይላል። ችግር የለውም። ኦኬ። ቀጣይ ደግሞ ስልኬ ተበላሸ። ስልኬ ተበላሸ። ስልኬ ተበላሸ ይላል። ስ ኤስ እንጠቀማለሁ። ል ኤል እንጠቀማለሁ። ኬ ኬና ኢ ስልኬ ተ ቲኢ በ ቢኢ ላ ኤልኤ ሸ ኤስኤች ተበላሸ። በአንድ ላይ ምን ይላል? ስልኬ ተበላሸ ይላል። ስልኬ ተበላሸ። ስልክ የሚለውን እንደዚህ ጣፍኩኝ። ተበላሸ የሚለውን እንደዚህ ጣፍኩኝ ማለት ነው። ኦኬ። ቀጣይ ደግሞ መጀመር አለብክ። መጀመር አለብክ። መጀመር አለብክ። መ ኤምኢ ጀ ጀኢ መ አሁንም ኤምኢ ር አር እንጠቀማለሁ። መጀመር አ ኤ እንጠቀማለሁ። ለ ኤልኢ ብ ቢ እንጠቀማለሁ። ክ ኬ እንጠቀማለሁ። አለብክ ምን ይላል? ባንድ ላይ መጀመር አለብህ ይላል። መጀመር የሚለው እንደዚህ ጣፍኩኝ። አለብህ የሚለውን ደግሞ እንደዚህ ጣፍኩኝ። ሶ መጀመር አለብክ። ኦኬ። ቀጣይ ደግሞ ጥሩ አይደለሁም። ጥሩ አይደለሁም። ኦኬ። ጥሩ አይደለሁም ይላል። ጥ ቲ እንጠቀማለሁ። ሩ አር እና ዩ ጥሩ። አ ኤ እንጠቀማለሁ። ይ ዋይ እንጠቀማለሁ። ደ ዲኢ ለ ኤልኢ ም ኤም እንጠቀማለሁ። አይደለም ጥሩ አይደለም ይላል። ጥሩ የሚለው እንደዚህ ጣፍኩኝ። አይደለም የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ኦኬ። ቀጣይ ደግሞ ተመስገን አምላኬ። ተመስገን አምላኬ። ኦኬ። ተመስገን አምላኬ ይላል አማርኛው። ተ አንደኛ ፊደል ናት። ቲና ኢ መ አሁንም አንደኛ ናት። ኤምና ኢ ስ ኤስ እንጠቀማለሁ። ገ ጂኢ ን ኤን እንጠቀማለሁ። ተመስገን አ ኤ እንጠቀማለሁ። ም ኤም እንጠቀማለሁ። ላ ኤልኤ ኬ ኬና ኢ አምላኬ። በአንድ ላይ ምን ይላል? ተመስገን አምላኬ ይላል። ተመስገን የሚለውን እንደዚህ ጣፍኩኝ። አምላኬ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ሶ በአንድ ላይ ተመስገን አምላኬ። ኦኬ። ቀጣይ ደግሞ በጣም እፈራለሁ። በጣም እፈራለሁ የሚለውን ደግሞ እንዴት እንደምጥፈው ላሳያችሁ። አማርኛው ልድገመው። በጣም እፈራለሁ። በአንድ ላይ ምን ይላል? በጣም እፈራለሁ ይላል። በቢኢ ጣ ቲና ኤ ም ኤም እንጠቀማለሁ። በጣም እ እንጠቀማለሁ። ፈ ኤፍኢ ራ አርኤ ለ ኤልኢ ሁ ኤች ዩ እፈራለሁ። በአንድ ላይ ምን ይላል? በጣም እፈራለሁ ይላል። በጣም የሚለውን እንደዚህ ጣፍኩኝ። እፈራለሁ የሚለውን ደግሞ እንደዚህ ጣፍኩኝ።
ሶ በአንድ ላይ በጣም እፈራለሁ ይላል። ሶ የዛሬ ትምህርታችን ደጋግመን የምንጠቀማቸውን አጫጭር ቃላቶችን እንዴት አድርገን በአማርኛ በእንግሊዝኛ እንጥፋለን የሚለውን ለማየት ሞክረን ነበር ማለት ነው። ስለዚህ እናንተም ደጋግማችሁ ፕራክቲስ አድርጉ። በጣም ቀላል ነው፣ ይገባችኋል ማለት ነው። አንዴ ሪቫይዝ ላድርግላችሁ። ለምን ጠፋክ? ይኸው እንደዚህ ጣፍኩኝ። ለምን ጠፋክ? ሹፌሩ የለም፣ እንደዚህ ጣፍኩኝ። ለምን አትማሪም? እንደዚህ ጣፍኩኝ። ቤት ገዛሁ፣ እንደዚህ ጣፍኩኝ። መቼ ትመጫለሽ? እንደዚህ ጣፍኩኝ። ዛሬ የለውም፣ እንደዚህ ጣፍኩኝ። በጣም ደከመኝ፣ እንደዚህ ጣፍኩኝ ማለት ነው። ኦኬ። ስራ ቆሜያለሁ፣ ይኸው እንደዚህ ጣፍኩኝ። ችግር የለውም፣ እንደዚህ ጣፍኩኝ። ስልክ የተበላሸ፣ እንደዚህ ጣፍኩኝ። መጀመር አለብክ፣ ይኸው። ጥሩ አይደለም፣ እንደዚህ ጣፍኩኝ። ተመስገን አምላኬ፣ እንደዚህ ጣፍን። በጣም እፈራለሁ የሚለውን አሁንም እንደዚህ ጣፍን ማለት ነው። ስለዚህ እናንተም ቀላል እንደሆነ በማወቅ ደጋግማችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ሁሌም እንደምላችሁ ትንሽ ሊከብድና ሰዓት ሊወስድ የሚችል ኖርማል እንግሊዝኛው ነው እንጂ አማርኛ በእንግሊዝኛው የአንድ ወር የሁለት ወር ትምህርት ነው። በተለይም ደግሞ አማርኛ ማንበብ መጻፍ ለሚችል ሰው በጣም ቀላል ነው ማለት ነው። ስለዚህ ራሳችሁን በማሳመን ደጋግማችሁ ፕራክቲስ አድርጉ፣ ይለመዳል ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይ በሉ።